አገር ለሞተች ይባቸው ጀግናው ነሻል። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ሰላማት ጋይስ እንደምን አደራችሁ፣ እንደምን ዋላችሁ። ዛሬ ደግሞ ለየት ባለመልኩ አዳዲስ የሆኑ ወቅታዊ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጉ። ቀጥታ ወደ ቪዲዮ እንሄድ። ፉክክሩ ጦፏል። ሰመረ ባሪያው ተጨምሯል። ከተወዳጁ አርቲስት ነጻነት ወርቅነህ ህልፈት በኋላም የቤተሰብ ጨዋታ ፕሮግራምን የሚረከበውን አቅራቢ ለመለየት በሚደረገው ምርጫ ውስጥ እስካሁን እንግዲህ የነቀምቱ አንዱዓለም በድጋፍ ያሲኖ ደግሞ በእይታ ቀዳሚነቱን ይዘዋል። ታዲያ አሁን ላይ ከባድ የተባለ ተፎካካሪ የመጣ ይመስላል። በሳቅና በጨዋታው የሚታወቀው ሰመረ ባሪያው የሙከራ ዝግጅቱን ለማቅረብ እነሆ ብቅ ብሏል። ሰመረ ባሪያው የሙከራ ዝግጅቱን የፊታችን ማክሰኞ ዕለት ምሽት 2 ሰዓት ተኩል ላይ በኢቢኤስ ቴሌቪዥን ላይ የሚያቀርብ ሲሆን ለእናንተ እንግዲህ ለቦታው ትክክለኛው ሰው ማን ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ለቤቱ አዲስ ከሆናችሁ ፎሎ ማድረግ ቤተሰብ ይሁኑ። ከነወርቁ ጋር የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው የተባለ ቆርቆ አይተሙ ከነወርቁ ጋር የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው። በቃ ሲቀዝን ነው የሚያል። ወርቁ ጋር አትጣላ ባይ ፍሬንድ፣ ስትቀዝን ነው የምታድ። አስረግጬ ነው የምነግርህ። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት። እየተዋጋ ነው። ይህን ማስቀጠል አለበት። ቴዲ አፍሮ ማለት የፈለገው እንደዛ አይደለም። ዳስጣል ማለት ዳስጣልና አልቅስ አይደለም። የኔጌቲቭ ኢነርጂ አያቀብለን። ዳስጣል ማለት ዳስን ጣለው። ከዛ ከስር የተቀመጠችውን ባንዲራን አንሳት፣ ከፍ አድርገህ ሂድ ነው እያለ ያለው። አጀንዳ ስታጡ ፖለቲካ መስራት ሲያቀታችሁ የቴዲን ካሳ አሁን ቴዲ ነግሬያችሁ ነው። ከጓያው ጀምሮ አሁን የቅማላ የእሱን አጀንዳ ይዞ ቁጭ ይላል። ሌላ ስራ የለውማ። በእስልምና ሞከረ፣ በክርስትና ሞከረ፣ በፓስተርነት ሞከረ። ጌታ ልኮኝ ነው፣ ኧረ ተው ስሙኝ፣ ተው ስሙኝ፣ ኧረ ጌታ ልኮኝ ነው በማለት ሞከረ። ጸጉሩን ተመልጦ ይሄ ሰርቶ የማይበላ የወንድ ፔሬዳም ነው። አስረግጬ ነው ነገር እንደዚህ አይነት ቆሻሻዎች ቤት እኮ ሰው ቁጭ ይላል። ለምን አጀንዳ ጠፋ? አሁን መግቢያ ጠፋ። የቴዎድሮስ ካሳው ብቻ ናት አሁን የተገኘችው አጀንዳ። ለኢትዮጵያ መሀይም ቲክታከሮች ቴዎድሮስ ነው አጀንዳ። We have a lot of agendas because we are politicians. We have a knowledge. ውድድሩ ተወስኗል። 5 ሚሊዮን ብር ሽልማት ተዘጋጅቷል። የባለፈውን ኤምኤምኤ ፋይት ያዘጋጀው ጌታቸው ስፒድ ቦክስ የሴዶና ጆኒ ፋይት በቀጣዮቹ 4 ወር ውስጥ እንደሚካሄድ ያስታወቀ ሲሆን ለዚህም ውድድር 5 ሚሊዮን ብር ሽልማት እንደሚዘጋጅና አሸናፊው 4 ሚሊዮን ብር እንደሚሸለም ተነግሯል። ታዲያ ሁለቱም ተፋላሚዎች ውድድሩን መቀበላቸውን ጌታቸው ያስታወቀ ሲሆን በደንብ እንዲዘጋጁ ከወዲሁ መልእክቱን አስተላልፏል። ስለ ፋይቱ አዳዲስ መረጃዎች ሲኖሩ የማደርሳቸው የፕላስ ምልክቷን በመንካት ፎሎ ያድርጉ። ማንም ከሴዶ ጋር ሊወዳደር አይችልም።
አያጡት ማንም ከፌሮ ጋር ሊወዳደር አይችልም። የከብት ማት ወጡ የከብት ማት ወጥቶ አርት እሰራለሁ ይላል። ሀገር አለን ብለው አንድ ሰንደቅ ዓላማ ኮንሰርቱን ሲያደርጉ አንድ ሰንደቅ ዓላማ ላይ ያዙ። አንድ ሰንደቅ ዓላማ ነው ማውራ ኮንሰርት ሲያደርጉ የተቆራረጠ ልከውልኛል። የእነሱን ከብት እዚህ አላሳያችሁ። ከብት አላሳይም እኔ የሰው ዘር ነው ማሳይ። ከብትን አላሳይም እኔ የሰው ዘር አሳያለሁ። የሰው ዘር ከብት አላሳይም እኔ። ሰንደቅ ዓላማ የኢትዮጵያን እንኳን አልያዙ። እንደዛ ጉራቸውን ምኑን ሲበጠርቆ የነበር ትላንት እኮ ኦህዴድ ሲያስፈረጥጣቸው የነበሩ ዝምባሞች ናቸው። ኬንያ ድረስ ሮጠዋል። ጆኒን በስንት ዙር ተዘርረዋል? ጭራሽ ዙር 3 ሰከንድ በኖካውት ዓለም ላይ የሚክስድ ማርሻል አርት ኖካውት የሚባለው 5 ሰከንድ ነው። እኔ ግን ያንን አሻሽለዋለሁ። 3 ሰከንድ በኖካውት በጉልበቴ ነው የሚደርስ። አስብበት ያ ነው አገኘሽ። አስብበት ጆኒ ሁለተኛው የኤምኤምኤ ጨዋታ በቴዶና በጆኒ ይካሄዳል። ለዚህም ተመቷል ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል። የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይህን ነገር የማደርገው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከእናንተ ከራሳችሁ ለምን ቢሆን ይሸልማችኋል። ወጣቱ ከስደት ከተለያየ አልባሌ ቦታና ከተለያየ ነገር ቦታ አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶች ያቀረበው ነገር በጊዜው ስላልነበረ ተሰደን ኳሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላቸው። ስለዚህ እኛ ስፖርት ውስጥ ሙያው ላይ ስላለን ይህን እድል መፍጠር ፈልገናል። እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያል ወጣቶች ወደ ስፖርት እንዲሄዱ ዓለም ሀገራቸውን እንዲያስጠሩ ወጣ ብለው ብዙ ነገር ማየት እንዲችሉ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያ እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹዋሊ በኢስት አፍሪካ ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ። ጀግና ሆነሻል። አንተ እውነቴን ነው የምልህ። ከብተህ ፈስን ራስ ላይ የምትረጭ ነበር። ይቺን አሁን ወደ ምንድን ነው ወደ ኦሮሞ ዘር ለመውሰድ የሚሟጠጥ ብልጽግና ያድነኛል ብሎ የሚያስበው ማንን ነው? የኦሮሞ ህዝብ ነው። እዛው የኦሮሞ ህዝብን ደግሞ ትበላለህ። በጣም ደስ ይላል። የኦሮሞን ህዝብ ይበላል። እንደገና ኦሮሞ ውስጥ ልደበድላል። እርስ በርስ ተባብላችሁ ታልቃላችሁ እና በጣም ያሳቀኝ ብሔር ውስጥ ለመደበቅ አሁን ብልጽግና እየተሟሟለ አለች። እቺን ሳቅ እንዳትረሻት ይቺን ሳቅ ለታሪክ ተቀምጣለች። እንዳትረሳት። እኔ እኮ መንግስት ብሎ ነው የዛን እኔ ተጋልቼ ነው እንጂ እንደዛ ሊል ፈልጌ አይደለም እንዳትል አልሰማም።
እንዳትረሳ፣ እጅን እንዳትረሳት ነው። እቺ ነገር ነገር ዋጋ የምታስከፍላት በህዝብ ላይ የተሳለ በህዝብ ላይ እንደ ሀገር የተራባለ፣ እንደ ሀገር የተጠማለ፣ እንደ ሀገር የተሰደዳለ መኖሪያ እንደ ሀገር ጎዳና ላይ የወጣ ብዙ ኢትዮጵያውያኖች አሉ። ብዙ እንዲሁም እንዳልኩ ኦሮሞን ጨምሮ እንደናንተ አይነት ሮማ ከብት ግን ሆዱን ስለሚያይ ስለ ህዝቡ አይጨነቅም። ቴዲ አፍሮ ድፍን የእናንተ አርቲስቶች ተጨፍልቆ አንድ ላይ ሆነው የቴዲ አፍሮ ህይወት ናት። ልድገምልህ፣ ድፍን የኦሮሞ አርቲስት ተጨምቆ ቢመጣ የቴዲ አፍሮ ህይወት የለም። አትደርሱበት። ምድረ ፖርቁ ግን ለመሳደብ ምን ለማለት ትመጣላችሁ? ምንም ማንም አይሰማል። ማንም አክብሮ ኢትዮጵያውያን ባሉበት ላይ ሙሉ ኢትዮጵያውያን የእናንተን ብቻ ጥሪ ማንም መተኮንሰት ላይ እውነቱን ሁሉንም አብሮ ያላስካሄደ ነገር ማንም አይሰማል። እኔና ማስተናገለት እንግዲህ በይፋ ቻሌንጅ እናስጀምራለን። በተማሪ ገብረሃንስ ለማስገዛት ማለት ነው። ስለዚህ አዲስ ቻሌንጅ ይጠብቁ ከኔና ከማስተናገለት። ያው እንግዲህ እንደምታውቁት ተበጅ ይችላል። ስለዚህ የወንድ ሙዚቃ ያስፈልገኛል። ተባብረን ደግሞ እነሱ ማናደርገው የለም። ይህ ደግሞ ለብዙ ቲክቶከሮች ትምህርት ይሆናል ብዬ አስባለሁ። እይታ ውስጥ ያላችሁ በመተባበር ሁለት አንድ መፍታት ትችላላችሁ። አመሰግናለሁ። ለወንድማችን ዘማሪ መኪና ቤት ብቻ ነበር በጣም ወደው የምናገረው ወንድማችን አዶናይ ያቀረበው ቻሌንጅ ሁላችንም ከተባበርን በአጭር ጊዜ ውስጥ እናሳካለን። የአንተና የመስራ ብቻ ሳይሆን የመናወጥ ህዝብ ለዚህ ለመኪናው ደግሞ በጣም ብዙ ሰዎች ለማለት ነበሩ። እነሱ በዚህ ነጋሮች በጣም ማመስገን እንፈልጋለን። ይህን ነገር ስለሰጠ ሰላም ጋይስ፣ ዛሬ እንዳያችሁ ከነበረ ዘማሪ ተረክማል። በጣም ደስ የሚል ነበረ። መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ለመስጠት ከእግዚአብሔር ነውና አንድ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያንዳቸው ለማካፈል የሚቸገሩት እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎረብ ያላችሁ ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያልፋችሁ። በአብነት በኩል በተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም
ስለ ምሽት ደስተኛ ነኝ በጣም። እስኪ መጣችሁ አምላካችን በደንብ አመስግኑት። ይኸው የመኪናው ከባድ ነው ያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ከባድ ነገሮች ከዚህ በኋላ ይመጣሉ። ቀልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። ጭብጨባ ሞራል እንኳን ደስ አለ፣ እንኳን ደስ አለ ዘማሪ ገብረ ዮሐንስ። እንኳን ደስ አለ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል የኔ ነው። ተቀበል ይህንን ሪያልቲ። አዲስ ታሸንፋለህ። ና በለው ና ቢክራፊት በለው እንጂ አዲስ በለው። ፈርስት ቦክስ በ3 ነው የሚባዛው፣ ትሪፕል ነው በለው። በእናትህ እሺ፣ ግላፍ ተጠቀም፣ ግላፍ ተጠቀም በእናትህ። ከበል ነው ሌባ ሌባ። ለዛሬ የተዘጋጁ ቪዲዮዎች እነዚህ ነበሩ። በቀጣይ እስክንገናኝ ቸር ቆይልኝ። ባይ ባይ።